ዛሬማ በልጅነት ጀምሬ ስመኛት የነበረው ለቤተሰቦቼ ኑሮ የማልጠቀምኳቸው። ስለዚህ እሱ የነገረኝ ነገር እውነት ነው ማለት ነው። ለቤተሰቦቼ ኑሮ የማልጠቀምኳቸው በሞት ነው የሚሻለኝ። ተስፋቸውን ሁሉ እኮ ይቀማቸው። አንዳለኝ ምርቱን እንኳን ቤታቸውን አሸጥኳቸው። ከዚህ በላይ ታዲያ እኔ ለምን በሞት ነው የሚሻላቸው? ይቅር በሉኝ ቤተሰቦቼ፣ ኑሮ ያልጠቀምኳቸው ይቅር በሉኝ። እኔ መሞት ነው የምፈልገው። ስትርሽ ነው ምንድነው? ለቀቂው እንጂ ይሄንን ችግር እኮ ነው። ስትርሽ ምንሽ ነው? መሞት ነው የምፈልገው። ተወኝ። ምንድነው ምክንያት ንገሪ እስኪ። ተነሽ እናት። ፈታ ችግር እኮ የለም። ምንድነው ነው? እሰራልሃለሁ። አሁንማ በቃ እሷን የኔ የማድረጊያ የብቸኛ መንገዴ አሁን ብቻ ነው ያገኘው። እስካሁን ጊዜ የኖርኩት ምን ሆነሽ ነው? ለምን? ምንድነው ምክንያቱ? የኛ ለምንድነው ተስፋቸውን ያጨለሙ? ተው ኤክስ በለው ወይስ አልያዝ? አክሽን። እቸኩላለሁ። የሆነ ስራ የሆነ ቦታ እየሄድኩ ነው። የት ልትሄድ ነው? እቸኩላለሁ። የሆነ ጉዳይ አለ ልሄድ ነው። ስለቸኮልኩ አሁን በኋላ እመጣለሁ። ምን ጊዜ ስራ ሄደህ መጣህ ደግሞ ልብስ ቀይረህ መጣህ? አይ የሆነ አስቸኳይ የሆነ ነገር ገጥሞኝ ነውና ዙሪያ እመጣለሁ። እሺ ቻው። እሺ። ስለዚህ እሱ የነገረኝ ነገር እውነት ነው ማለት ነው። ሄሎ ሰላም፣ እንሳማ ተከታተለው እባክህ፣ ተከታተልልኝ። አሁን ስራ ልሄድ ነው ብሎ ትቶኝ ወጧል። ተከታተልልኝማ። እሺ እሺ ቻው። የሆነ ነገር ልጋብዝሽ። አንቺ ቅመሽኝ የሆነ ነገር ከዛ እንደው አልሻለሽ እንዴ? አራበኝ። የሆነ ቦታ ቁጭ ማለት ነው። እንደዚህ ነው። ዛሬማ በልጅነት ጀምሬ ስመኛት የነበረው ህልሜን ማሳካት አለ። እሰራልሃለሁ። ቆይ ብስብስ ቆይ ጠብቅ። እሺ ይመለስልሻል። በቃ አራሻ ተቀበል። እሺ ይስተካከላል። አንቺ ደህና ሁኚ እንጂ ሁሉ ነገር እኮ ቀላል ነው። ይስተካከላል። እነሱን እኮ አንቺ ከተስተካከል ነው ቤተሰቦች ራሱ ደስ የሚላቸው እንጂ ገንዘብና ምናምን እኮ ጠፊ ነው። ምን ያደርግልሻል? ስለዚህ ተይው በቃ። እስካሁን ድረስ ያልነገርኩሽ ትጎጃለሽ ብዬ ነው እንጂ ማለት ነው። ያንቺ ባልማ ሴሰኛ ሸርሙጣ እኮ አሁን የምርህን አይተኸዋል? በዓይኔ በብረቱ ነው ያየሁት። እኔ እስካሁን አንቺ ትጎጃለሽ ብዬ ነው እንጂ እዚህ በኋላ ግን ስለሱ እንዳትጨነቂ። እኔ ያለሁልሽ። ከየት ነው ያየኸው? ቆይ የት ነው ያየኸው? እዚህ ጋር መንገዱ ላይ ቁጭ ብሎ ወስዶ አልጋ ቤት አገባና ስከተል አታምኚኝም እንዴ አንቺ? እሺ አሁን የት ነው ያለው? የት ነው የምትወስደኝ? እዚሁ
አልጋ ቤት ቆይተው ወጥተው መንገድ ዳር ተቀምጠው ደግሞ እየተላላሰልሽ ነው። እኔ ነይ እሺ በቃ ና ቶሎ ቶሎ ውሰደኝ እና ሄሎ ጥሩ እኔ እኮ አንተን ተማመንብሃለሁ ይሄን ነገር እንደምታደርግ አሪፍ እየተከታተላችሁት ነው በጣም ጥሩ እሺ በቃ ጥሩ እሺ እየተከታተሉ ነው በቃ ችግር የለም እኔ እኮ ድሮም ጠይቅሻለሁ ጎበዝ ልጅ ናቸው ብዬሻለሁ አሪፍ እናታስብ እሺ አንተ ልከስከስ እዚህ ምን ትሰራለህ ምን እየሰራህ ነው ከዚህ ምን እየሰራህ ነው ወንጅ ላስረዳሽ እኔ እኮ ልጅቱን እያገዝኳት ነው ምን ነሽ ነው አሁን ዕቃህን አውጥቼ ቆያለሁ መጠን ልትወስድ ዳግመኛ እኔን ማየት አልፈልግም ዳግመኛ እኔን ማየት አልፈልግም ተሮጥ ናና ዕቃህን ውሰድ እንደሱ አይደለም ተረጋጊ ምንድን ነው የማደርገው ባለቤቴ ናት ባለቤቴ እና ያኛውስ ገዛ ጋር ቆሞ የነበረው አብራት የመጣው ምንድን ነው የሆነ ዘመዴ ነው ብላ ነው ያሳወቀች ባለፈው እስኪ ልሂድና አላረጋግጥ ነው ምን አሰብ በቃ ናንተ ከእኔ ዕቃ ማውጣት ነው የምፈልግ ናንድና ቆና አዋጠኛ አሁን በቃ አውጥተሽ ልትሰጂው ነው አዎ አውጥቼ ነው የምሰድ በጣም ጥሩ ሀሳብ ነው ያሰብሽው በጣም ጥሩ ሀሳብ ነው አሁን ጥሩ ውሳኔ ነው የወሰድሽው አዎ ወስኛለሁ በቃ መጣሁ አሎ ሰላም ነው አለን እንዴት ነው አሁንማ ጨርሻለሁ በቃ አሁን ዝም ብለህ እነሱን አፋትቻለሁ እሱ ጓዙን ጠቅልሎ ሲሄድ እኔ ጓዜን ጠቅልዬ መግባት ብቻ ነው የቀረን አዎ ተፋቷን ነው ወደ ኋላ የቀረው አንተ ነግሬሃለሁ እኮ ነው የምልህ በቃ አሁን በልጅነት ጀምሬ ስመኘው የነበረውን እሷን የኔ ማድረግ ህልም አሳክቼዋለሁ አሁን እሱ ጓዙን ጠቅልሎ ሲወጣ እኔ ጓዜን ጠቅልዬ መግባት ብቻ ነው ብለሽ አሰማኝ ምንድን ነው የምታወራው ምን ያወራ መቼ መጣሽ ነው አሁን ትናንት እንደሱ እኮ አይደለም አንተ ከኔ ምንድን ነው የምትፈልገው ደግሞ ተይው እንጂ እንትን ያለኝ ራሴን ላጠፋ ብዬ እሱ ነው ያገዘኝ እንዳንቺ እንደምታስቢው አይደለም እና እናትህ እንደዛ ነው እሺ እኔ ግን ዳነኝ ባለቤትሽ ነው አዎ ልስምኝማ ልንገርሽ እንደዚህ አይደለም ወንድሜ አመሰግናለሁ በቃ መጣ እሺ